ሰላም ሰላም እንዴት ናችሁ? እንኳን በድጋሚ ለመገናኘት አበቃን። ዛሬ እስኪ አንዳንድ ነገር ስለ ኮፊ ጥቅም፣ ጉዳት እስኪ እንየው። ብዙ ነገር ሰምተናል ስለ ኮፊ። እስኪ ሰብሰብ አድርገን እንየው። ሳይንሱስ ምን ይላል የሚለውን ነገር አብረን እናያለን። 9 ነጥቦች ይዤላችኋለሁ። ይህን 9 ነጥቦች ካየን በኋላ ከዛ ወይ ቡናችንን መጠጣቱን እንቀጥላለን ወይ ቡናችን ደግሞ መጠጣቱን እናቆማለን ማለት ነው። አንድ በአንድ እንይ እስኪ። በመጀመሪያ የምናየው ስለ ኮፊ ጥቅም ነው። ኦኬ አምራቾች አይደል? እናመርታለን፣ እንጠጣለን፣ እንሸጣለን ብለናል። ስለዚህ እስቲ መጀመሪያ ከጥቅሙ እነሳ። አንድ ምን ይላል? ኢነርጂና አለርትነስ ይሰጣል ይላል። ኮፊ መጠጣታችን ካፌን ስላለው። ካፌኑ ምን ያደርጋል? አዲኖሲን የሚባል ሆርሞን አለ። ወደ ጭንቅላታችን ሲደርስ ምን ያደርጋል? ታየርድነስ እንዲሰማን ወይንም ደግሞ የመድከም ስሜት እንዲሰማን ያደርጋል። የአዲኖሲስ ኮፊ ግን ስንጠጣ ይሄ ካፌን ምን ያደርጋል? ይሄን ብሬክ ያደርገዋል። ወደ ብሬናችን እንዳይሄድ ያቆማል ማለት ነው። በዛ ምክንያት አለርት እንሆናለን፣ ኤነርጃይዝድ እንሆናለን። መድከም ምናምን የሚባል ነገር አይኖርም ማለት ነው። ሁለተኛውስ ደግሞ ብሬን ሄልዝ ይለዋል፣ የአእምሮ ጤና። ይሄ ደግሞ ምንድነው? የመርሳት እድላችንን ዝቅ ያደርገዋል፣ እድሜያችን ከፍ ባለ ቁጥር ማለት ነው። ሪሰርቹ እንደሚለው ከሆነ 65% አልዛይመርን ይቀንሳል፣ 25% ደግሞ ፓርኪንሰንስ ዲዚዝን ይቀንሳል ማለት ነው። ይሄ ካፌን ከ2 እስከ 3 ካፕ ኦፍ ኮፊ ምን ከጠጣን ማለት ነው፣ በቀን ምን ጠጣ ከሆነ የማስታወስ ብቃታችንን ይጨምራል ማለት ነው። ሁለት ሰዎች ወስዳችሁ በ71 ዓመታቸው ቴስት ብታረጓቸው ኮፊ ሲጠጣ የነበረው አበሻ ጥሩ የማስታወስ አቅም ይኖረዋል ማለት ነው። ኮፊ ያልጠጣው ደግሞ ያኛው ብዙ ነገሮችን ረስተዋል ማለት ነው፣ ሊረሳ ይችላል። ኦኬ ሶስተኛው ደግሞ ምንድነው ጥቅሙ? ስለዚህ ከ2 እስከ 3 ካፕ ምንም አይጎዳም፣ ጠጡት። ኦኬ ሶስተኛው ምንድነው? ዳያቤቲክስ ታይፕ 2 ዳያቤቲክስን ምን ያደርጋል? ሪዲዩስ ያደርጋል፣ ሪስኩን የመያዝ እድሉን ማለት ነው። ታይፕ 2 ዳያቤቲክስ የሚለው ከጊዜ በኋላ የሚመጣ ነው፣ በዘር የሚመጣ ሳይሆን ማለት ነው። እሱ እንዴት ያደርጋል? ስኳር ሰውነታችን ውስጥ የደም ቧንቧችን ውስጥ ያለው የስኳርን በአግባቡ ሰውነት እንዲጠቀመው ያደርጋል። ምናልባት ኤቲፒ በመፍጠር ሊሆን ይችላል። ይሄ ጉልበት ማለት ነው አይደለ? ኢነርጂ የምንለው እሱን ሊሆን ይችላል። ወይም ደግሞ ሴሎች አብዞርብ እንዲያደርጉት ወይንም ነው እንዲቀበሉት ይሆናል የሚያደርገው ማለት ነው። በሆነ ሜካኒዝም ብቻ ደም ውስጥ ያለው ስኳር እንዲቀንስና ታይፕ 2 ዳያቤቲክስ እንዳይኖረን ይረዳል ወይንም ደግሞ ይከላከላል ይላል። አራተኛው ደግሞ ምንድነው? ሊቨር ፕሮቴክሽን። ሊቨርን ወይንም ደግሞ ጉበትን ምን ያደርጋል? ይከላከላል፣ ይረዳል ማለት ነው። ሊቨር ዋናው ስራው ምንድነው? ዲታክስ ነው የሚያደርገው። ዲታክስ ማለት ነገሮችን መርዞችን ከመርዝነት ወደ ቆሻሻነት ይቀይራል ማለት ነው። እነዚህ ቆሻሻዎች ዌስት የምንላቸው ነገሮች ውስጣቸው ምን አለ? ፍሪ ራዲካልስ የሚባሉ አለ። ፍሪ ራዲካልስ ማለት ለምሳሌ በኬሚስትሪው ኔጌቲቭ የሆኑ ወይንም የጎደላቸው ጎዶሎች ማለት ነው። እነዚህ ጎዶሎች ስለሆኑ ራሳቸውን ለማሟላት እየዞሩ ነገር ይፈልጉና ጤነኛውን የሰውነታችን አካል አታክ ያደርጋሉ ወይንም መብላት ይጀምራሉ ማለት ነው። እነዚህ ፍሪ ራዲካልስ የሚባሉት ማለት ነው። ስለዚህ ይሄ ፍሪ ራዲካልስ እየዞረ ሲሄድ ማለት ነው ሰውነትን ማቁሰል ይጀምራል ወይንም ደግሞ ኢንፍላሜሽን እንዲፈጠር ያደርጋል። አርቲፊሻል ኢንፍላሜሽን። ይሄ ኢንፍላሜሽን ሲፈጠር ጉበታችን ምን ያደርጋል? ኢሚዩኒቲ ሲስተማችንን ትሪገር ያደርገውና ኧረ እዚህ የሆነ ችግር ተፈጥሯልና ሂዱና ታገሉ ይላቸዋል። ኢንፍላሜሽኑ እብጠቱ እየጨመረ ይሄዳል። ከዛ ጤነኛ የሆነው ሰውነታችን ይጎዳል ማለት ነው። ጉበትንም አታክ ማድረግ ይጀምራሉ። ብዙ ዌስት ከሆነ ብዙ አታክ ስለሚያደርጉት ይሄን መቁሰል ይጀምራል ማለት ነው። የጉበት በሽታን ያስይዘናል። ስለዚህ ይሄ ግን ኮፊ ግን አንታይኦክሲዳንት ስላለው አንታይኦክሲዳንቱ ምን ያደርጋል? ከቨር ያደርጋል፣ ሽፋን ይሰጠውና እንዳይጎዳ በዚህ ያደርጋል ማለት ነው። እነዚህን አንታይኦክሲዳንት ሞር የምናገኘው ከለርፉል የሆኑ ምግቦችን እንደ ካሮት፣ ቀይ ስር፣ ጎመን ምናምኖችን ብንበላ ብዙ አንታይኦክሲደንት እናገኛለን ማለት ነው። ግን ከኮፊም አንታይኦክሲደንት እናገኛለን። አንታይኦክሲደንት ብዙ ካገኘን የሊቨር ወይንም ደግሞ የጉበታችን ጤና ይጠበቃል ማለት ነው። እንደውም ሊቨር ላቭ ኮፊ ይሉታል ማለት ነው። ስንተኛ ላይ? አራተኛ ላይ። አምስተኛስ ምናል? ሄርት ሄልዝ ይላል ወይንም ደግሞ የልብ ጤናን ይጠብቃል። የልብን በሽታ ይቀንሳል።
ስትሮክን ደግሞ ይቀንሳል ማለት ነው። ይሄን የሚሆነው ምንድነው? የደም ዝውውራችን ጤነኛ እንዲሆንና በአግባቡ እንዲሆን በማድረግ ስትሮክ የደም መርጋት ማለት እንዳይፈጠር ያደርጋል። የደም በሽታዎች የልብ በሽታዎች እንዳይኖሩ ይከላከላል ማለት ነው። ይሄ ካፌን ውስጡ ስላለ ማለት ነው። ኦኬ ኮፊ ነው እስካሁን። ሌላኛውስ 1 2 3 4 ብለናል። አምስተኛውስ ምንድነው? ሙድ እና ዲፕሬሽን። ኦኬ እንዴት ነው ይሄ? ኮፊ ዶፓሚን የሚባለውን ሆርሞን ወይም ደግሞ የሃፒነስ ሆርሞኖችን ከፍ ያደርገዋል። ከፍ ሲያደርገው ጥሩ አይነት ስሜት ይሰማናል ማለት ነው። ሃፒ ሆርሞን እንለዋለን ማለት ነው። ኦኬ ደስ እንዲለን ያደርጋል። ስለዚህ ዲፕሬሽን ይቀንሳል። ጠጥታችሁ ማየት ትችላላችሁ። ቡና ጠጥታችሁና ቡና ሳትጠጡ ያላችሁን የራሳችሁን ሁኔታ ማየት ትችላላችሁ ማለት ነው። ሌላው ደግሞ ካንሰርን ይቀንሳል። ካንሰር ሪዲዩስ ያደርጋል። ቅድም ብለናል። ፍሪ ራዲካልስ የሚባሉ አሉ። እነዚህ ናቸው ብዙ ጊዜ ካንሰር የሚያደርጉ። እነዚህ ፍሪ ራዲካልስ በሰውነታችን ውስጥ በበዙ ቁጥር ጤነኛውን ሰውነት መብላት ይጀምራሉ። ሲበሉ ሰውነቱ ይቀንሳል ማለት። ይሄ ምን ማለት ነው? ፍሪ ራዲካልስ የሚባሉ ቅድም ብያቸዋለሁ። የሚያጥራቸው ኤሌክትሮድ የሚያጥራቸው ናቸው። ለምሳሌ ያህል የሙዚቃ ዝግጅት ቢኖር የሙዚቃ ዝግጅቱ መግቢያው 8 ብር ቢሆን አንዱ 7 ብር ቢኖረው ሌላኛው እንበል 9 ብር ወይም 10 ብር ቢኖረው ኦኬ ይሄ መግባት ይችላል፣ ይሄ መግባት ይችላል። ይሄ እንደውም ትርፍ አለው፣ ይሄኛው ግን ጎሎታል። ስለዚህ ይቅበጠበጣል፣ ከዚህ ለመስረቅ። ስለዚህ ይሄንንም ሄዶ አታክ ያደርጋል፣ ይሄንንም ሄዶ አታክ ያደርጋል። ሁሉንም ሰልፉ ላይ ያሉትን ሰዎች ሄዶ አታክ ያደርጋል ማለት ነው። ይሄኛው ሰውዬ ግን ይሄ ስለገባው ምን ያደርጋል? 1 ብር ይሰጠዋል። ይሄ 8 ሆነ። ስለዚህ ይሄ መቅበጥበጡን ያቆማል ማለት ነው። ምክንያቱም 8 ብር ነው የሚያስፈልገው፣ 8 ሞላለት። ይሄ ደግሞ ሰጪው ምን ይባላል? አንታይ ኦክሲደንት ይባላል ማለት ነው። አንታይ ኦክሲደንት ማለት ያ ነው። ስለዚህ ይሄ ኮፊ ስንጠጣ ብዙ አንታይ ኦክሲደንት ስላለ እነዚህ ፍሪ ራዲካሎች እየዞሩ እንዳይበጠብጡ ያዝ እየሰጣቸው ማለት ነው። ትርፍ የሆነውን ነገር እየሰጣቸው ያዝ ያደርጋቸዋል። በተሰጣቸው ቁጥር ተረጋግተው ሰከን ብለው ይቀመጣሉ። ጤነኛ የሆነ የሰውነት ክፍላችንን አይነኩም፣ አይበሉትም ማለት ነው። ስለዚህ ካንሰርን ምን ያደርጋል? ይቀንሳል። እንደዚህ ነው ካንሰርን ሪዲዩስ የሚያደርግልን ማለት ሪስኩን ነው ሪዲዩስ የሚያደርግልን እንጂ ተአምር ይሰራል አይደለም። ወደፊት ምናልባት ከዚህ የካንሰር መድኃኒት ሊሰራ ይችላል ማለት ነው። ሌላ ደግሞ ፊዚካል ፐርፎርማንስ ይጨምራል። ፊዚካል ፐርፎርማንስ ኮፊ መጠጣታችን፣ ኮፊ ጠጥተን ስፖርት ለመስራት ብንፈልግ ጉልበቱ አቅሙ ምናምን አለ። ለምንድን ነው? አድሬናሊን የሚባለውን ሆርሞን ይጨምራል። ኮፊ ስንጠጣ አድሬናሊን ሆርሞን ፍላይት ኤንድ ፋይት እንደሚባለው ማለት ነው። በቃ ሬዲ ነን፣ ዝግጁ ነን። አንድ ፊጋ በሬ ቢመጣብን እንዴት ነው ለመሮጥ፣ በላን አልበላን ዳዝማተሪያ እንሮጣለን። ልክ እንደዛ ማለት ነው። አድሬናሊን የሚባለውን ሆርሞን ይጨምርልናል ማለት ነው። የመጨረሻው ደግሞ ምንድነው? ሎንጊቲቪቲ ወይንም ደግሞ ረጅም እድሜ መኖር ማለት ነው። ወደ 1.5 ያህል እድሜ ይጨምርልናል ካለን በተጨማሪ ይላሉ። እኔ አይደለሁም። ኦኬ ኮፊ። ስለዚህ ኮፊ ጠጥተው ይሄ ሁሉ ተሰምቶታል? እስቲ አስተያየት ይስጡኝ። ሌላ ደግሞ ኮፊ ይሄን ሁሉ ይጠቅማል ሲባል ተአምረኛ መጠጥ ነው ማለት አይደለም። ለአንድ ሰው ሊጠቅም ይችላል፣ ለአንድ ሰው ላይጠቅም ይችላል። አንዳንድ ሰዎች ኮፊ ጠጥቼ ልቤ ትመታለች ይላሉ። ታኪ ልቤ ትመታለች እና እኔ አልጠጣም ይላሉ። ለአንድ ሰው ይሆናል፣ ለአንድ ሰው አይሆንም ማለት ነው። ለሁሉም ሰው ይሆናል አይደለም። ሰውነቶት ግን ከተመቸው ኮፊያችሁን በመጠጣት እነዚህን ሁሉ ጥቅሞች ማግኘት ይችላሉ ማለት ነው። ኦኬ እስቲ የሚሰማውትን ነገር በኮሜንት ላይ ጣል አድርጉልኝ። ይህን ይመስላል የዛሬ ዝግጅቴ። በሚቀጥለው ደግሞ በሌላ ቪዲዮ መጣለው። እስከዛ ድረስ ራሳችሁን ጠብቁ፣ ኮፊያችሁን ኢንጆይ አድርጉ። ኦኬ